ሰላም ጤና ይስጥልኝ ውድ የቤተ ግዝ አካዳሚ ዩቲዩብ ተከታታዮች ፋንታሁን እባላለሁ። ለዛሬ ይዤላችሁ የቀረብኩት አራቱን የግዕዝ ንባብ አይነቶች ነው። በዚህም ሥርዓተ ንባባት ልሳነ ግእዝ ይላል። ይህም ማለት የግዕዝ ቋንቋ አነባበብ ንባብ አይነቶች ማለት ነው። እነዚህም አራት ናቸው። አንዱ የመጀመሪያው ወዳቂ ይባላል። ሁለተኛው ደግሞ ተጣይ፣ ሶስተኛው ተነሽ፣ አራተኛው ሰያፍ ይባላሉ። ወዳቂ ላይ ስነሳ የዚህ አነባበብ ድምጸት ወደ ታች ዝቅ በማድረግ ለሰስ ባለ መልኩ የሚነበብ ነው። በወዳቂ የሚነበቡ የግዕዝ ቃላት የቃሉ መጨረሻ ሆሄ ወይም ፊደል ግዕዝ፣ ካዕብ፣ ሳልስ፣ ራብዕ፣ ሐምስ፣ ሳድስ፣ ሳብዕ ከሆነ ነው። እና እስኪ እያንዳንዳቸውን እንያቸው። በግዕዝ ፊደል የሚጨርሱ ቃላት ወድቀው የሚነበቡት ቁጥር ከሆኑ አንደኛ መጀመሪያ ቁጥር ከሆነ ነው። ከ1 እስከ 100 ያሉ ቁጥሮች ከሆኑ ወድቀው ይነበባል። ምሳሌ ትንሽ የፊደል ግድፈት አለ። በእንትን ስጽፍ ነው፣ በስልክ ስለሆነ የጻፍኩት ለዛ ነው፣ ስለሚገድፍ ነው። ያስተካከላችሁት ትበሉት። አሃደ፣ ይሄን አደ የሚለው የመጨረሻ ፊደሉ ግዕዝ ነው፣ ግን ሲነበብ በወዳቂ መልክ ነው የሚነበብ። ድምጸት ዝቅ ተደርጎ የሚነበብ ነው። ይሄም ማለት አሃደ፣ ክልኤተ፣ ሰለስተ፣ አርባዕተ፣ አምስተ፣ ስድስተ፣ ሰብዓተ፣ ስምንተ፣ ተስዓተ እያለ ነው የሚነበበው ማለት ነው። በእነዚህ አይነት መልኩ ከሆነ ቁጥሮች በዚህ መልኩ አይነቱ ከሆኑ ወድቀው ይነበባሉ ማለት ነው በግዕዝ ፊደል። የተወሰኑት አጸፋ ቅጽሎች ከሆኑ ደግሞ እንደዚሁ ወዳቂ ይሆናሉ ማለት ነው። ሁሉም አይደሉም። ምሳሌ እዚህ እንታክተ፣ እሎንተ፣ ዘ፣ ይህም ዘ ማለት ይህ ማለት ነው። ዘ ይህን ማለት ነው ሲፈታ ወደ ፍቺው። ግን ሲነበብ ዘ ተብለው በወዳቂ ነው የሚነበበው ማለት ነው። እኒህን የመሳሰሉት በሙሉ በወዳቂ መልክ ይነበባሉ ማለት በግዕዝ። ቀጣይ ደግሞ በካዕብ ነው። በካዕብ ፊደል የሚጨርሱ ቃላት ከሆኑ ምሳሌ ብናይ እሙንቱ፣ ቱ የመጨረሻ ፊደል ነው። ሀቤሁ፣ ሁ የመጨረሻ ፊደል ነው። ፌንሙ፣ ሙ የመጨረሻ ፊደል ነው። እስኩ፣ ኩ የመጨረሻ ፊደል ነው። እነዚህ ሲነበቡ በወዳቂ ነው የሚነበቡት። እሙንቱ፣ እሙንቱ፣ ሀቤሁ፣ ፌንሙ፣ እስኩ ወዘተ ተብለው ይነበባሉ ማለት ነው። በሳልስ ፊደል የሚጨርሱ ቃላት ደግሞ ከሆነ እንደዚሁ ብእሲ፣ አረጋዊ፣ ማህመሚ፣ መጻኢ፣ ሐዋፂ ወዘተ የቃሉን የመጨረሻ ፊደል ነው የምታዩት። ለምሳሌ ሲ፣ ዊ፣ ሚ፣ ኢ፣ ፂ የመጨረሻ አሁን የነገርኳቸው ስታዩ እኒህ በሙሉ ሳልስ ወይም በሶስተኛ ፊደል ሆሄ የሚጨርሱ ናቸው። ሲነበቡም ወድቀው ነው የሚነበቡት ማለት ነው። ከላይ እንዳልኩት ብእሲ፣ አረጋዊ፣ ማህመሚ፣ መጻኢ፣ ሐዋፂ እየተባሉ ይነበባል ማለት ነው። ሌላኛው በራብዕ ፊደል የሚጨርሱ ቃላት ነው። እንዴት እንደምናነብ እንይ። ምሳሌ ደብተራ ይላል። ራ የመጨረሻ ነው፣ የቃሉ የመጨረሻ ፊደል ነው። መቅደሳ፣ ሳም የቃሉ የመጨረሻ ፊደል ነው። ሰላሳ፣ ሳ የቃሉ የመጨረሻ ፊደል ነው። አርባዓ፣ አ አይኑአ ማለት ነው። አልፋአ፣ ሳ አይኑአ ይህም ማለት የቃሉ የመጨረሻ ፊደል ነው። ሀተታ፣ ታ የቃሉ የመጨረሻ ፊደል ነው። ቤታ፣ ታ የቃሉ የመጨረሻ ፊደል ነው። ሲነበብም ደብተራ፣ መቅደሳ፣ ሰላሳ፣ አርባዓ፣ ሀተታ፣ ቤታ ተብሎ ይነበባል ማለት ነው። ሌላኛው በ5 ፊደል የሚጨርሱ ቃላት ነው። አሁንም ወዳቂ ላይ ነን። ምሳሌ አምስተኛ ፊደል ማነው? ሐመስ ማለት ቅዳሴ ሴ፣ ስላሴ ሴ፣ ጽዋኤ ኤ፣ ትንሳኤ ኤ፣ መጉዬ ወ፣ ስጣዌ ወ እነዚህ በሙሉ 5 ፊደል ናቸው። ሲነበቡ በወዳቂ ነው። ቅዳሴ፣ ስላሴ፣ ጽዋኤ፣ ትንሳኤ፣ ሞጉዬ፣ ስጣዌ ወዘተ ተብሎ የሚነበቡ ናቸው። እኒህና የመሳሰሉ ቃላቶች ከሆኑ ወድቀው ይነበባሉ ማለት ነው። በሳድስ ፊደል የሚጨርሱ ቃላት ንበት አንድ ቃል ብቻ ነው። ይህም ቃሉ ይህ ማለት ነው።
ብቻ ነው። ይሄ ብቻ ነው፣ ሌላ ነገር ቃላት የሉም። በዚህ ብቻ ሳድስም ቢሆንም በወዳቂ ተብሎ ነው የሚነበበው። ለምን ተጣይ አልተባለም እንዳይባል፣ ተጣይ ለመባል ቢያንስ ሁለት ፊደሎች መኖር አልነበረባቸው። ሆሄዎቹ ሁለት መሆን ነበረባቸው። ይህ አንድ ብቻ ስለሆነ ሳድስ ቢሆንም በወዳቂ ነው የሚያዘው ማለት ነው። በሳ ፊደል የሚጨርሱ ቃላት እንደምታዩት በሳበ፣ ሳህብስቶ፣ ተክቶ፣ ቆይሞ፣ አርምሞ፣ ሀልዎ፣ ከበሮ ወዘተ እነዚህ በቶ፣ ሞ፣ ወ ከሮ የጨረሱ ናቸው። ሲነበቡ ወድቀው ይነበባሉ ማለት ነው። ይህም አነባበቡ ህብስቶ፣ ትክቶ፣ ቀይሞ፣ አርምሞ፣ ሀልዎ፣ ከበሮ ነው። በተዋዛ መልኩ ነው የሚነበበው ማለት ነው። ድርቅ ባለ መልኩ ቀና ብሎ አይነበብም ማለት ነው። ተበላሽቶ የሚነበብ ከሆነ የቋንቋውን ለዛ ስለሚያጠፋው ይህን በአግባቡ ጠንቆ ማወቅ ያስፈልጋል ማለት ነው። እንደ አጠቃላይ ግን በወዳቂ ላይ ያሉ አንዳንድ ሁኔታዎችን ለየት ያሉ ነገሮች እነግራችኋለሁ። ማስታወሻ በጊዜ ጽፌላችኋለሁ። ይህ ከዚህ በላይ በወዳቂ ንባብ እየጻፍኩላችሁ የስሞችን ወይም የተውላጠ ስሞችና አንቀጾች ወይም ከግስ የሚወጡ ስሮችን አነባበብ ነው። የግሶች አነባበብ የተወሰነ ቀየር ይላል። ይሄ ማለት አይጨምርም ማለት ነው። የግሶቹን እዚህ ላይ የግሶቹ የራሳቸው የሆነ አካሄድ አላቸው። ለምን በቁማቸው ሲሆኑና አንደኛ መደብ፣ ሁለተኛ መደብ፣ ሶስተኛ መደብ ወይም በእንግሊዝኛው ፈርስት ፐርሰን፣ ሰከንድ ፐርሰን፣ ሰርድ ፐርሰን ተብለው የሚባሉትን እነዚህ ግሶቹን ወይም አንቀጾቹን እርስ በርስ በእነዚህ እንትኖች አራብተን ለማስተዋወቅ በምንሞክርበት ሰዓት የተለያየ እንትን ይኖራቸዋል ማለት ነው። ድምጸት ይኖራቸዋል ማለት ነው። ይህን በቀጣይ የምናየው ይሆናል። በቀጣይና ወደ ቀጣዮች በሚመጡት እናያለን ማለት ነው። ስለዚህ ግሶችን አይጨምርም ማለት ነው። ሁለተኛ በተጣይ ተጣይ ነው። ሁለተኛ የግዕዝ ቋንቋ አነባበብ ስልት ተጣይ የሚባል ነው። በተጣይ ድምጸቱ ከወዳቂ ጋር አንድ አይነት ነው። የሚለየው የቃሉ የመጨረሻ ፊደል ሳድስ ከሆነ ነው። እና ይህም ማለት ሳድስ ሆኖ በወዳቂ ድምጸት ይነበብና ግን ተጣይ ብለን ነው የምንወስደው። ማለትም በፊደሉ ብቻ ልዩነት ነው። በፊደል ልዩነት ብቻ ነው እንትን የሚለው እንጂ አንድ አይነት ናቸው ሁለቱም። በፊደል ልዩነት ምክንያት ብቻ ተጣይ ተብሏል ማለት ነው። ማርያም፣ ሚካኤል፣ ል አሁን የመጨረሻ ፊደል ነው። ትካት ት የመጨረሻው ፊደል ት ሳድስ ነው ማለት ስብሐት ትም እንዲሁም የመጨረሻ ፊደል ነው። ግን ድምጸቱ እንደ ወዳቂ ተብሎ ይነበብ እንጂ ምን ብለን እንጠራዋለን? ተጣይ ብለን ነው የምንጠራው። እነዚህን የመሳሰሉ ነገሮች በሙሉ አብዛኛዎቹ በተጣይ ይነበባሉ ማለት ነው። ከደረቅ ነባርና ውጭ አብዛኛዎቹ በተጣይ ይነበባሉ በሳድስ የሚጨርሱ። ሌላ እና ሶስተኛው ተነሽ ነው። ወይም በተነሽ እኔ የጻፍኩት በተነሽ ብዬ ነው፣ ግን ተነሽ ብላችሁ ያዙት። ድምጸትን ቀና በማድረግ ወይም ከፍ ሞቅ ደመቅ አድርጎ የሚነበብ የንባብ ስልት ነው ሲሆን የቃሎቹ የመጨረሻ ፊደል ግዕዝ፣ ካዕብ፣ ሣልስ፣ ራብዕ፣ ሳቤዕ ሊሆን ይችላል። በእነዚህ ጊዜ ሲመጡ ቀና አድርገን ሞቅ ደመቅ የምናነበው ከሆነ ተነሽ ብለን እንጠራዋለን ማለት ነው። ለምሳሌ አበይተ ተ ምንድነው? የመጨረሻ ፊደል ነው። ግዕዝ ነው። መ የመጨረሻ ፊደል ነው። ወ የመጨረሻ ፊደል ነው፣ የቃሉ መጨረሻ ማለት ነው። ጠ የቃሉ መጨረሻ ፊደል ነው። አበይተ ይላል። አበይተ ሕማመ፣ አለወ፣ አለመ፣ ከዋወ፣ ተውላጠ። ተውላጠ እንትኑ ሳይሆን ተውላጠ ዘሩን ነው የወሰድኩት። ተውላጠ ስጤ ነፍሱ ሳይሆን የሚለው ሳይሆን አገባቡ አይደለም። ዘሩን ነው የወሰድኩት። ተውላጠ ተብሎ ይነበባል ማለት በዘሩ ሲወሰድ። አሁን መጠን የሚለው መጠነ እንደሚለው መጠነ
አምጣነ መጠን አምጠን በብዙ አምጣነ ተብሎ እንደዛ እንደሚነበበው ሁሉ በዛ ነው የወሰድኩት፣ በአገባብ አይደለም። ስለዚህ ተውላጠ ብንል በዘሩ ስንት ሲሆን ተነሽ ይሆናል ማለት ነው። በአገባብ ከሆነ ግን ተናቦ ነው እንጂ ለብቻ አይሆንም ማለት ነው። ሞተ ሞተ መስረተ መሀለ ወዘተ ግሶች ከይቤ ውጭ በቁም እንዲህ ተነሽ ይሆናል ማለት ነው። አሁን በዚህ ላይ ግሶች ማንሳት ይቻላል። ግሶች በቁማቸው በሶስቱ በፈርስት ፐርሰን፣ ሰከንድ ፐርሰን እና ሰርድ ፐርሰን በሚለው ካረባናቸው እንዳለ በቁሙ በላ፣ ጠጣ፣ ሞተ ምናምን የሚለው ከሆነ በሚለው ብቻ በራሱ በቁሙ ከሆነ በሙሉ ተነሽ ናቸው። ከይቤ ያው ወዳቂ ነው እሱ ብቻ ነው ከግሶች ማለት ነው። ከግሶች ነባር ላይ አሉ። ነባር አንቀጽ ከሚባሉት አሉ አንዳንዶች ለምሳሌ ቦ፣ ሎ፣ ሀሎ የሚሉት እነሱን ብንወስዳቸው እነሱም በወዳቂ ነው እነዛ የሚያዙት ማለት ነው። ከይቤ ጋር ይቀላቀላሉ በወዳቂነት ማለት ነው። በካይም ብናይ እዚህ ላይ በግዕዝ ላይ ያየነው ነው። በካይብ አይመሩ፣ ሀለው፣ ሰበሩ ወዘተ እነዚህ ሩ፣ ው፣ ሩ እነዚህ በሙሉ ተነሽ ናቸው ማለት ነው። ይሄ የተነሽ የሆነበት ምክንያት አንቀጽ ስለሆነ ነው። አንቀጽ ከሆነ ካልተናባ ካልተዋወቀ ከአንዱ ካልተዋወቀ ተነሽ ነው ማለት ነው። አይመሩ፣ ሀለው፣ ሰበሩ፣ ቀደሙ፣ አንስኡ፣ ንዑ፣ ግብኡ እንደዚህ ተጋቡ እንደዚህ የመሳሰሉ በሙሉ ግሶች ተነሽ ናቸው ማለት ነው። ሌላ በሳልስ ተነሽ መሆኑን ወይም እንደዚሁ በግስ ነው። በግስ ነው። አንብሪ፣ እንኢ፣ ስምዒ፣ አብርሂ፣ ሀልዊ ወዘተ እነዚህ ትእዛዝ ሆነው የሴት የርቋ ሴት ከሆኑ አብዛኛዎቹ ግሶች ተነሽ ናቸው የሚሆኑት ማለት ነው። ተነሽ ናቸው የሚሆኑት። በካዕብ ይህን አይመሩ፣ ሀለው ይሄ ቅድም ነው የነገርኳችሁ ተቆርጦ የመጣ ነው። ራብ ራብ አይመራ፣ ሀለዋ፣ አንብአ፣ ሞታ ወዘተ ያው የፊደል ይቅርታ የፊደል ግዘት ሊኖር ይችላል አለ። አሁን ለምሳሌ ወዘት ነው የሚለው ወዘተ ብላችሁ አንብቡት። የታይፒንግ ኤረር ነው። ስለዚህ አይመራ ራ የሚለው ራብ ነው። ይህም ማለት አወቁ ለሴቶች ነው የሚሆነው ማለት ነው። አይመራ አይመራ ለሴቶች አወቁ። አይመራ ብለን ብናነበው ደግሞ ምን ይሆናል መሰላችሁ? በወዳቂ እንትን ነው የሚሆነው አወቃት ነው የሚሆነው። እዚህ ላይ አንስተን አይመሩ አይመራ ብለን ስናነሳው ግን አወቁ ለሴቱ ነው የሚሆነው። በተነሽ በወዳቂ ካነበብንም አይመራ አወቃት ያን ያችኛይቱን አወቃት የሚለው ነው የሚሆነው። ሀለዋ ተነሽ እናደርገው በተሽነሽ የማነብላቸው እንድለዩት ነው እንደዚህ የምለው። ሀለዋ አሉ ማለት ነው ለሴቶች። አንብአ አለቀሱ ለሴቶች ሴቶችን ብቻ ነው ወንዶችን አይጨምርም። ሞታ ሞቱ ሴቶች ለሴቶች ብቻ ነው የሚሆነው ወዘተ። ይህ የሚሆነው በግስ ብቻ ነው። ይሄ እንደዚህ አይነት የሚለው በግሶች እርባታ ላይ እንዳልኳችሁ አንደኛ ወገን፣ ሁለተኛ ወገን፣ ሁለተኛ ወገን፣ ሶስተኛ ወገን፣ ሶስተኛ ወገን፣ ሁለተኛ ወገን፣ ሶስተኛ ወገን፣ አንደኛ ወገን እንደዚህ ሲተዋወቅ እርስ በራሱ ለኮሚኒኬሽን ለመተግባባት በምናደርግበት ሰዓት የሚፈጠር ስለሆነ በዚህ ጊዜ ነው እንትን ማለት ነው የሚለያየው። በትንቢት እና ይሄ ለብዙ ሴቶች በኃላፊ አንቀጽ ሲሆን ነው። በትንቢት ሲሆን ደግሞ በትንቢት ሲሆን ወደፊት ሲሆን ግን በወዳቂ ነው የሚነበበው ማለት ነው። ይሄ በኃላፊ ሲሆን አይመራ፣ ሀለዋ፣ አወቁ ያልነው ነው። በትንቢት ከሆነ ደግሞ እዚህ ላይ ወድቆ ይነበባል ማለት ነው። ከቅድሙ ጋር አወቃት ከሚለው ጋር ተማሳይ ትርጉሙ ጋር የተለያየ ነው የሚሆነው። ምሳሌ የአምራ ያውቃሉ ለሴቶቹ፣ ይዜንዋ ይናገራሉ ያወራሉ ሴቶቹ ነው የሚሆነው ማለት ነው። ሳብ
በሳብ ተነሽ የሚሆኑት እንደዚሁ ያው በግሶቹ ነው። ነገረቶ፣ የዋሃቶ፣ ጸረፈቶ፣ አፍቅረቶ፣ ሞአቶ ወዘተ እንደዚህ አይነት ነገሮች ከሆነ ሴቷ ነገረችው፣ አወታለለችው፣ ሰደበችው፣ ወደደችው እያለ ውእቱ ያንኛውን ዛት ብእሲ ያ ሰው የሚለውን እንትን የሚል ነው ማለት ነው። ለሩቃ ሴት ወይም ለሶስተኛው ወገን ሩቅ ሴት ብቻ ነው የሚሆነው እንደዚህ አይነት አነጋገር ማለት ነው። ነገረቶ፣ ይዋሃቶ፣ ጸረፈቶ፣ አፍቀረቶ የሚለው ማለት ነው። ይህም ትርጉም ነገረቶ፣ ነገረችው፣ ይዋሃቶ፣ አታለለችው፣ ጸረፈቶ፣ ሰደበችው፣ አፍቀረቶ፣ ወደደችው ወዘተ። ይህ የሚሆነው እንዳልኳችሁ በግስ ነው። ለሩቋ ሴት ወይም ለሶስተኛው ወገን ሩቅ ሴት ብቻ ነው ማለት ነው። የዚህ አነጋገር ስናነበው ማለት ነው የሚሆን ትርጉሙ። ሌላው አራተኛው እና የመጨረሻ የሚሆነው ሰያፍ ነው። በዚህ ንባብ ጊዜ ይህ እንደተነሽ ድምፀትን ከፍ በማድረግ ሞቅ ደመቅ አድርገን የምናነብ ስልት ነው። ልዩነቱ የቃሉ የመጨረሻ ፊደል ሐዲስ መሆኑ ብቻ ነው ሰያፍ ያሰኘው። ይህም ምሳሌ ቅድም ምን ብለናል? ተጣይ የምንለው የቃሉ የመጨረሻ ፊደል ሐዲስ ሆኖ እንደ ወዳቂ ዝቅ ለሰስ ባለ ድምፅ የምናነበው ከሆነ ተጣይ ይባላል ብለናል። አሁን ደግሞ በሐዲስ ፊደል የጨረሰው ቃል እንደተነሽ ሞቅ ደመቅ ቀና አድርገን የምናነበው ከሆነ ሰያፍ ይባላል ማለት ነው። ሰያፍ ይባላል ማለት ነው። ድምፀቱ ልክ ከተነሽ እንደምናነበው ነው። ልዩነቱ የፊደል ልዩነት ብቻ ነው ማለት ነው። ገብርኤል፣ አማኑኤል፣ ጴጥሮስ ስ የመጨረሻ ነው። ቶማስም ስ፣ ዕንባቆም ም የመጨረሻ ፊደል ነው። ኢዮብ ብ የመጨረሻ ፊደል ነው። አካዝ የመጨረሻ ሞር የመጨረሻ ፊደል ነው። እነዚህን ቀና አድርገን የምናነበው ከሆነ በተነሽ ድምፀት ምን እንለዋለን? ሰያፍ እንለዋለን ማለት ነው። ይህም እንዴት ነው የምናነበው? ገብርኤል፣ አማኑኤል፣ ጴጥሮስ፣ ቶማስ፣ ዕንባቆም፣ ኢዮብ፣ አካዝ፣ ጎሞር ወዘተ እየተብሎ ይነበባል ማለት ነው። የተነሽ ድምፀት ነው የሚይዘው ማለት ነው። ይሁን እንጂ በሰያፍ የሚነበቡ ቃላት የራሳቸው ሕግ አላቸው። በተለየ መልኩ ለስሞች፣ ግሶች የመሳሰሉትን ይሄዳል ማለት ነው። እንግዲህ ዛሬ የግስ የንባብ ስልቶች እነዚህን ይመስላሉ። በቀጣይ ክፍል እስከምንገናኝ ድረስ ሰላም ሁኑልኝ።